ሰዎች ያፈሩትን ንብረት በቅርበት ማስተዳደር ባለመቻላቸው ምክንያት ብዙ ችግሮች ሲገጥሟቸው ይታያል። እነዚህ ግለሰቦች የሚገጥሟቸው ችግር ደግሞ ንብረታቸው በግለሰቦች መነጠቅና መሰል ችግሮችንም ያካትታል። ይህንን ችግር ለመፍታት የንብረት ማስተዳደር ስራን በህጋዊ መሰረት በግል የሚያከናውን ድርጅትም ስራውን በይፋ ጀምሯል። አገርነሽ አየልኝ ከድርጅቱ መስራችና ባለቤት ጋር ቆይታ አድርጋ ዝርዝሩን እንደሚከተለው አዘጋጅተዋለች። ሰዎች ያፈሩትን ንብረት በተለያየ ምክንያት በቅርበት ሆነው የማስተዳደርና የመቆጣጠር እድሉን ያጣሉ። በዚህ ምክንያት ያፈሩት ንብረት ህጋዊ ውክልናና ሰውነት በሌለው ወይም ቤተሰብ በሚሉት ሰው እጅ የሚገባበት አጋጣሚ ይኖራል። በመሆኑም ንብረትን መልሶ የማግኘት እድሉ በግለሰቦች በጎ ፈቃድ ላይ ይመሰረታል። ይህንን ችግር በቅርበት ተመልክቻለሁ የምትለዋ ፋና ፍጹም በሀገራችን ተሞክሮ የማያውቀውን የንብረት አስተዳደር ስራ በህጋዊ መሰረት በግሏ እያከናወነች ትገኛለች። በሩባና ፒኤልሲ ህጋዊ ድርጅት ነው። የኛ ድርጅት መንግስት የሚያውቀው ነው። ሁለተኛው ውሎችን የምናደርገው የመንግስት መስሪያ ቤቶች ላይ ሄደን ነው። በውልና ማስረጃ ነው የምንዋዋለው። የሚሰጠን መብትና ግዴታ ውልና ማስረጃ የሚያውቀው ነው የሚሆነው። ዋና ባይንድ የሚያደርገን እሱ ስለሆነ ማለት ነው። የተረከብኩትን ንብረት እስከምን ድረስ እንደማስተዳድረው የሚወስኑት የንብረቱ ባለቤቶች ናቸው የምትለዋ የድርጅቱ ባለቤት ደንበኞቼ በዋናነት በማህበራዊ ድህረ ገጽ ያገኙኛል ትላለች። በዚህ ልክ አስተዳድሩልኝ ብሎ የሚሰጠን ባለቤቱ ነው። ህንጻ ብዙ እንትኖች ስላሉት ማኔጅመንት ፓርቱን ነው አውትሶርስ የሚያደርጉልን ለኛ እና ያ ማኔጅመንቱን እንሰራለን። ተጨማሪ ሌሎች ጉዳዮች ካሉትም ደግሞ እንደዛው የሚሰጠን የስራ ድርሻ ላይ ውልና ማስረጃ በመናደርገው ውል ላይ የተካተተ ይሆናል ማለት ነው። ለዛ የዚህ ቤት ባለ ንብረት የሆኑት ደንበኞችሽ የት ነው የሚገኙት? እንዴት ነው ያገኙሽ? ያሉት ውጪ ነው። ከአሜሪካ ነው የደወሉልኝ። በዌብሳይት ነው ያዩት። ውጪ ስለሚኖሩ ስራውን ስለሚያውቁት እኛ ጋር መጥተው ኔጎሺየት ለማድረግ ጊዜ አልፈጀባቸውም። በስራዋ ከራሷ አልፋ ለሌሎች የስራ እድል እየፈጠረች እንደምትገኝም ትገልጻለች። ህንጻው ፊኒሺንግ የቀረው ከሆነ ፊኒሺንግ የሚሰራ ድርጅት ከኛ ጋር ጆይንትሊ የሚሰራ አለ። የህግ አማካሪዎችም እንደዚሁ አብረውናሉ። ለህንጻ ግንባታ ግብአት የሚውሉ ነገሮችን እዚሁ ከሚያመርቱ ሰዎች ጋር ነው የምንሰራው። እነሱም ህጋዊ የሆነ ሰውነት ያላቸው ድርጅቶችን ነው ለባለቤቱ የምናገናኘው። ምሳሌ ለዚህ ማሳያ ኮዬ ፍቼ ላይ ኮንዶሚኒየም የሚሰራናቸው አሉ። 2 ቤቶች ዋጋውን ወደዱት፣ የታይም እንትናችንንም ስኬጁላችንንም ወደዱት። ዘን ይለቅልን ብለው ባቀረቡት መሰረት አስረክበናቸው አሁን ገብተዋልና። ሩባና ፒኤልሲ ከሚያስተዳድረው ህንጻ አመታዊ ወይም ወርሃዊ ገቢ 5 ወይም 10 በመቶ የሚጠቀም ሲሆን ይህ የሚወሰነው በሚሰራው ስራ መሆኑን ትናገራለች። እዚህ ህንጻ ላይ ምን ያህል ስራዎችን ነው የምትሰሩት? እንደ ቢዝነስስ እናንተ 10% ወይስ 5% በሚለው ክፍያችሁ ነው የምታስተዳድሩላችሁ? ይሄ አጠቃላይ ማኔጅመንቱን ስለሆነ በ10% ነው እኛን የምናስተዳድረው። ተከራይ ከማምጣት ጀምሮ የከራይ ተከራይ ውል መክፈል፣ እንዲሁም የጣራና ግድግዳ ግብር ለሚመለከተው አካል ከመክፈል ምናምን እሱን ያጠቃለለ ስለሆነ ይሄ 10% ነው ክፍያ። 5% የምንለው ግን ውሃ፣ መብራት፣ በመንግስት የሚያወጣቸውን አንዳንድ አስገዳጅ የሆኑ ክፍያዎችንም ጭምር ክፈሉ ተብሎ ሲወጣ አሳውቀን የምንከፍል ከሆነ በአመት 2 ጊዜ የህንጻውን ደህንነት እንቆጣጠራለን። ነገሮች እንዴት እየሄዱ እንደሆነ እናያለን ከዚህ ከሚኖረው አካል ጋር ማለት ነው። መልካም፣ አመሰግናለሁ። ወደ ውጭ ምንዛሬና ዓለም አቀፍ